ጥምቀት ጋድ ያለው የምትሉ ሰዎች ጋድ ማለት የአርብና የረቡዕ ለውጥ ማለት ከሆነ ዘንድሮ ጥምቀት የሚውለው ሰኞ ላይ ነው። ታዲያ የማንን ለውጥ ነው እሁድ የምንጾመው ስጋ የማንበላው? በደንብ ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ይሄን ቪዲዮ ላይክ አድርጉና ጀምሩት። ቤቱን ፎሎ አድርጉ፣ ሼርና ኮፒ ሊንክ አድርጉት። ጋድ ማለት ለውጥ ማለት ነው። የምን ለውጥ ሲባል ገናና ጥምቀት ረቡዕና አርብ ላይ ሲውሉ ረቡዕንና አርብን ስለምንበላ የነዚህን የረቡዕንና የአርብን ለውጥ ጾሙን በዋዜማው እንጾማለን ማለት ነው። ቁልፍ ነገር እሁድና ሰኞ ሲሆን ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በአመት አንድ ቀን ብቻ ነው የምትጾመው። ጋድ ለውጥ ማለት ይሄ ነው። ዘንድሮ ግን ጥምቀት የዋለው ሰኞ ላይ ነው። ታዲያ እሁድ ጋድ ብለን የምንጾመው ለምንድን ነው ስጋ የማንበላው? ስለ ሁለት ነገር ነው። አንደኛ ጋድ የሚባለው ጾም እንዳይረሳ። እንዴት ካላችሁኝ ገናና ጥምቀት አርብና ረቡዕ ላይ የሚውሉት በ7 ዓመት አንድ ጊዜ ነው። ስለዚህስ እነሱም ብቻ በ7 ዓመት አንድ ጊዜ እንጹም ብንል ጋድ የሚባለው ጾም ይረሳ ነበር። ልክ ዘንድሮ ገና ረቡዕ ላይ ውሎ ብዙዎች እንዲህ በረቡዕ ምድር ይበላል እያሉ ሲደናገሩ እንደነበረው ረስተውት ማለት ነው። እንደዚያ ይረሳ ነበር። ስለዚህ እንዳይረሳ በየዓመቱ መቼም ቢሆን ጋድ ብለን እንጾማለን ማለት ነው። ሁለተኛ ደግሞ ሳይጾሙ ፋሲካ ሳያዝኑ ደስታ የለም። ስለዚህ የጥምቀት ቀን ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ወበእንተ ጥምቀቱ፣ ስለ ክርስቶስ መወለድና መጠመቅ ዛሬ ደስታ ሆነ ስለምንል ያንን ደስታ ጾመን ለመቀበል የክርስቶስን መገለጥ ሰውነታችንን በጾም ቀድሰን ለመቀበል እንጾማለን ማለት ነው። ጥያቄዎቻችሁ እየተመለሱላችሁ ነው? ይቀጥል እስኪ ይቀጥል የምትሉ ሁላችሁም ኮሜንት ላይ ጥምቀቱ ነፃነታችን ነው እያላችሁ ጻፉልኝ። እንዴ አዳምና ሔዋን የዲያብሎስ አገልጋዮች ናቸው የሚለው ደብዳቤያችን እኮ የተቀደደው በጥምቀቱ ነው፣ በዮርዳኖስ የተቀበረው። ስለዚህ ነፃነታችን አይደለም እንዴ? ሁላችሁም ኮሜንት ላይ ጥምቀቱ ነፃነታችን ነው እያላችሁ ጻፉልኝ። ይሄ ቤት ይጠቅማችኋል፣ ፎሎ አድርጉት። ቪዲዮን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። እሱ ጋር የምታዩት መጀመሪያ ግዕዙን ነግራችሁና ከዛ ወደ አማርኛው እንሄዳለን። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጾሙ በዕለተ ዓርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት ቀድሞ ካለው ዓርብ ይጾሙ ይልና እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትካሃል ከመ ይጾሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። አሁን ይሄ በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይሄም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጾሙ ይላል። ከዛ አስቀድመን እንደተናገርን
ጥሉላት አይብሉ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ እይትካ ከመ ይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳጾሙ ብሏል። እዚህ ጋር ግን ነግሮናል፣ አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። እስቲ ሁለት ጾሞቹን ልብ በሉ መጀመሪያ። ምን አይነት ሁለት ጾሞች እንዳሉን ለምሳሌ ልንገራችሁ። ሮብ ጠዋት ቁርስ አትበሉ። የታመመ መድኃኒት የሚወስድ ሰው ካልሆነ በስተቀር ሮብ ጠዋት ቁርስ አትበሉ። ደዌ ያለበት የታወቀ ግን እሱ ይጾም ዘንድ አይገደድም ይላል እዚሁ ፍትሐ ነገሥቱ ላይ። ወደፊት ሳስተምራችሁ ታገኛላችሁ። ሮብ ቀን ጠዋት ጾም ነው፣ ቁርስ አትበሉ። ስለዚህ ከምግብ መከልከል መቆየት ምንድነው? ከውሃና ከምግብ መከልከል ምንድነው? ጾም ተብሎ ይጠራል። ከዛ ምሳ ልትበሉ ስትሉ ሰዓት ደርሶ 9 ሰዓትም ብሉ ወይም እንዳቅማችሁ ብሉ። የዛን ጊዜ ስትበሉ ስጋ ሲመጣም እንደምትሉት አይ እኔ ጾመኛ ነኝ ነው የምትሉት። ስለዚህ ምን ነው የምትበሉት? ሽሮ፣ ምስር፣ ክክ፣ ጎመን፣ ሰላጣ ምን ልትበሉ ትችላላችሁ አይደል? ለምንድን ነው ያን የምትበሉት? ጾመኛ ነኝ ብላችሁ። አሁን ይሄኛው ጾመኛነታችሁ ደግሞ ከምን ጋር ነው? ልትበሉ ነው፣ ከምግብ አይደለም። አሁን እዚህ ጋር የምትከለከሉት ከምን እንደምትከለከሉት? ከጥሉላት ምግብ ነው። ስለዚህ እሁድ ቀን ጋር ነው ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ? ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። እንደሱ ነው። ቀዳሽ የሆኑ ካህናት፣ ቆራቢዎች የሆኑ እነሱ ሰዓቱ እንዲሞላላቸው አድርገው
ለቅዳሴ ለቁርባኑ 18 ሰዓት ሲሞላላቸው ይቆርባሉ፣ ይቀበላሉ፣ ይቀድሳሉ። ሌላው ሰው ግን ስጋ መብላት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ በጣም መታወቅ አለበት። በስንክሳሩ አርኬም ላይ የተቀመጠ አለ። ሰላም እብል ለጾመ ዕለት ዋሂድ ዘስሙ ገሃድ ይላል። እነዚህ ደግሞ መምህራን አባቶቻችን ይህን ስርዓት ሰሩልን። መምህራን ስርዓት አቀሙ። ለሚመጣው ትውልድ ስርዓትን አድርገዋል። ከነዚህ ምግቦች መከለል እንደሚገባ መከልከል እንደሚገባ ጌቶቹ ከስጋ ከቅቤ ከወተት ከመሳሰሉት የጡሉላት ምግብ ተብለው ከሚታወቁት እነሱን እንዳትበሉ ይላል። ስለዚህ ጋድ ስንት ቀን ነው? ጋድ ቁጥሩ 2 ቀን ነው። ጋድ ስንት ነው? 1 ነው። የትኞቹ በዓላት ናቸው ጋድ ጾም ያላቸው? ልደትና ጥምቀት ናቸው። መቼ ነው የሚጾመው የጋድ ጾም? በገና ዋዜማና በጥምቀት ዋዜማ ነው።